7 ቁጥር ታርጋ 15 ሚሊዮን ዶላር እንደሸጠ ስንቶቻችሁ ታውቃላችሁ? ያ የሆነው ዱባይ ላይ ነው። ሰውየው ላኪ ነምበሩ 7 ነበረ። እዚህም ጨረታ ገብቶ 15 ሚሊዮን ዶላር ገዝቶታል። ኢትዮጵያም አዲሱ ታርጋ ገብቷል። እናንተስ ከቁጥር ጋር ያላችሁ ግንኙነት እንዴት ነው? ላኪ ነምበራችሁስ የትኛው ነው? ለጨረታ የቀረቡ ቁጥሮች እናንተ ታስገባላችሁ። ለእናንተ ትክክለኛው ቁጥር ወይም ታሪክ ያላችሁ አሊያም ገጠመኝ ላኪ ነምበራችሁ የትኛው ነው? የትኛውንም ቁጥር መርጣችሁ መጫረት ትችላላችሁ። ከዚህ በፊት ምዝገባ ተካሂዶ ነበር በደንበኞች ጥያቄ። አሁን ምዝገባው ተራዝሟል። ስቴዲየም ፊት ለፊት በሚገኘው የትራንስፖርትና ሎጂስቲክስ ቢሮ 5ኛ ፎቅ ላይ በመገኘት ለእናንተ ይበጀኛል ለኔ መልካም እድል ነው የምትሉትን ቁጥር መወዳደር ትችላላችሁ። ጨረታውን ካሸነፉ ደግሞ እነዚህ ቁጥሮች የእርሱ ይሆናሉ። 11 እድሎት ነው ወይስ 16 አሊያስ 12? እነዚህ አረንጓዴዎቹ ለኢቪ ካሮች የተዘጋጁ ናቸው። እነዚህ ጥቋቁሮቹ ደግሞ ለነዳጅ የሚሰሩ መኪኖች የተዘጋጁ ናቸው። የምትመርጡትን ቁጥሮች መተው ይጫረቱ፣ የራሱ ያድርጉ። እነዚህ ታርጋዎች የራሳቸው ብሎን ያላቸው በቀላሉ የማይፈቱ ሆነው ተዘጋጅተዋል። አዲሱ የሚቀየረው ታርጋ እንደምትመለከቱት ስቶክ ተደርጓል። ሁሉም ገብቷል ማለት ይቻላል። ምንም አይነት ቁጥር ቢሆን እርሶ ታሪክ ካሎት ጨረታ ላይ ማስገባት ነው። ሰናይ እድል ተመኘ።